እናርገው እንዴ? ምን ለምን ትቀናላችሁ? አሳዩና ለምን ትቀናላችሁ? ምን አስቀናችሁ? ቆይ ላሳያችሁ። እዚህ ጋር ከመጣችሁ ደግሞ ገና ብዙ ነገር አለ ጋይስ። ቆይ እስኪ እኔ እኮ ባደወይ ሰፕሬት አድርጌ ቋጭ ላሳያችሁ። ቆይ እንዴ Do you see this? ቆይ ምንድነው እዚህ ጋር አንዴ ለምን ትቀናላችሁ? ለምን ትቀናለህ? ለምን በርበሪ ምንድነው? በርበሪ ምንድነው? ለምን ትቀናላችሁ? ለምን? የሚታይ ነገር ስለሌላችሁ ለምን ትቀናላችሁ? ምን አስቀናችሁ? ለምን ትቀናላችሁ? ሰርታ ያሳይ። ውሸታም ሁሉ ሰርታ ያሳይ። ለምን ትቀናለህ? ቅናታም ሰርታ ያሳይ። ለምን ትቀናላችሁ? በቃ ፌክ ትወዳላችሁ። ፌክ ሳክስ ትወዳላችሁ። ኦርኬስትራ ነኝ አልኳችሁ። እኔ ሳክስ አልወድም፣ ኦርኬስትራ ነኝ። I'm the real deal. ምራስ መሳይ ሁሉ መኪናን እንኳን ማሳየት አትችልም። ለምን? ከታየ ሞዴሉ መኪና $2000 የሚያወጣ መኪና ታመጣለህ። እኔ $3000 የሚያመጣ ጫማ አሳይሃለሁ። አየህ፣ ዳስ ልዩነት እዛ ጋር ነው። ሰገጤ ሁሉ እኔ $1000 የሚያወጣ ፐርፊውም አሳይሃለሁ። ምራስ መሳይ ሁሉ ይዋሻችኋል። እየዋሻችሁ ነው። ይቀኑብኛል። ስለሚቀኑብኝ እኮ ነው። ይቀኑብኛል። እኔን ለመሆን ይፈልጋሉ። እኔም መሆን አይችሉም። ስለዚህ ማጣጣል አለባቸው። ኢትዮጵያውያኖች ሲቀኑ ያጣጥላሉ። ጌታ ምስክሬ ነው የምላችሁ። ሲቀኑባችሁ ያጣጥላሉ። ማረግ አይችሉም። ነው ዩ ዱ ኬር። ለዛ ነው ቁጭ ብላችሁ የምታጣጥሉ። የሆነ ነገር ሲፖሰት ትቀናለህ። ቅናታም ማመስገን እንኳን አትችሉ። እውነቴን ነው የምላችሁ ኢትዮጵያውያኖች በቅናት የተሞላችሁ ናችሁ። ውጡ ከቅናት፣ አመስግኑ። ስትቀኑ ታፕታፕና ኮፒ ሊንክ አድርጉ። እውነቴን ስትቀኑ የቅናት መንፈስ መጥፎ ነው። የቅናት መንፈስ ሰውን ድሃ ያደርጋል። የቅናት መንፈስ ከምር ነው ማለት ሰማለሁ ጋይስ። የቅናት መንፈስ ሰውን ድሃ ያደርጋል። የቅናት መንፈስ ሰውን ያሳምማል። የቅናት መንፈስ ሰውን እውነቴን ነው የምላችሁ ያበሳጫል። ትበሳጫላችሁ። በትዳር ትቀናላችሁ፣ በሰው ገንዘብ ትቀናላችሁ፣ በሰው መኪና ትቀናላችሁ፣ በሰው ቦርጭ የምትቀኑ በቦርጭ የሚቀና ዘመን ይሰማል ጋይስ። ከኙ ጋይስ የተሰሙኛላችሁ። ምን አሳይቷችሁ? ምን አይቼ ነው በእናንተ የምቀነው? ምን አይቼ? ሰው እኮ የሆነ ነገር አይቶ አሁን እኮ ልብስ እንዳትሉ ልብስ፣ ጫማ እንዳትሉ ጫማ፣ መኪና እንዳትሉ መኪና፣ ትዳር እንዳትሉ ትዳር፣ እውቀት እንዳትሉ እውቀት። ምን አይቼ ነው የምቀነው በእናንተ? በእኔ ትቀናላችሁ። እድሜ ልካችሁ እንደቀናችሁ ትኖራላችሁ። ምንም ችግር የለም። ትቀናለህ። ምንም የምታመጣው ነገር የለም። ቅናታም ቅንቅናም ወዳጅ የምታፈራው አንተ በእናታችሁ እንዴት በቃ እኔን ለማስጠላት ትሞክራላችሁ? በዚህ ደረጃ ብሪጅስቶን ዋሽቻለሁ። እኔ እዋሻለሁ ስለማልዋሽ እኮ ነው። በቃ ቀንታችሁ ልትሞቱ። ታፕታፕና ኮፒ ሊንክ አድርጉ ጋይስ። ታፕታፕና ኮፒ ሊንክ አድርጉ። ምንም እኮ የላችሁም። ቦርቆ ድሃ ሁሉ አሜሪካ እኮ እንዴት እንደሚኖር እናውቃለን እኮ። እኔ በጣም ያሳቀኝ አዶናይ የሚባለው በጣም ሰራላችሁ። ይመቸው ያራዳ ልጅ። ይህን ደንቆሮ ህዝብ ሰራለት። አዶናይ የሚባለው ታስታውሳላችሁ? አዶናይ የሚባለው አሁን እንዲህ እኔ ግን በጣም ላይክ ኢትዮጵያውያን እንዲያው አሳዘናችሁኝ። አዶናይ የሚባለው እኔ ድሃውኝ አይደለም ብር አጥሮኝ አይደለም እንደዚህ ያደረኩት፣ በቃ እብድ ነኝ አብጄ ነው ሃይምሮዬን አሞኝ ነው አለ።
ዛሬ አዶናይ የሚባል ትግሬ ልጁ ማለት ነው እናቱ ትግራይ ውስጥ በጣም እንትን አለ፣ በጣም ተጫወተባችሁ፣ ነገደባችሁ፣ ነግዶባችሁ፣ ዋሽቶቻችሁ ተጫውቶባችሁ ልክ እንደ ትልቅ ሰው ቤት ለቤት እያዞሩ ኢንተርቪው ያደርጉታል። ይሁን በእርግጥ እኮ ኢትዮጵያ ግን የወረደ ሚዲያችሁ የወረደ የዘቀጠ ነው። በቃ እኔ ትፈነዳላችሁ እንጂ ለማንም ኢንተርቪው አልሰጥም። በዚህ ደረጃማ ወርጄ ራሴን አር ዩ ኪዲንግ ሚ? ሌባ ከሆንክ አጭበርባሪ ከሆንክ እርድና ነው። አዶናይዝ የተጫወተባችሁ አዶናይ ተጫወተባችሁ። ይህ ትግሬ ተጫወተባችሁ። ይህ ጭላ ጎበዝ ነው፣ አራዳ ነው፣ ተጫወተ፣ ሰራላችሁ። ምን የመሰለ የሀብታም ልጅ ነው። በወር $10,000 ነው የምሰራው አለ ጭራሽ። እኔ ግን መጀመሪያ ምን ይሄ ልጅ እየሰከሳችሁ ነው። እንደዛ ስላልኩት ሰደበኝ አይደል አዶናይዝ የሚባለው። ይኸውልህ ኢዮዳብን የነካ የለውም በረካ። አንተ መናጢ ደሃ። አዶናይዝ ቦርጭ ነበረው። አዶናይዝ እኔ ቦርጭ አለኝ። ልፍት ዮር ሺት አፕ ንገ። አዶናይዝ እኮ ጨርቅ እኮ ነው የሚመስለው፣ ቆዳ ጨርቅ። ቦርጭ እኔ ቦርጭ አለኝ አይደል? አዶናይዝ ማነው ስሙ? አዶናይ ነው ስሙ። ነገ ያንን ሁሉ ስፖርት ሰርተ እንደ ጨርቅ እንዲኮ እንደ ቂጣ እኮ አላያችሁትም? ሽደር ብሎ እኔ ቦርጬን ሳጠፋው አንድ እንትን አታዩም። ቆዳ አይንዘላዘልም። ጎንደሬ ነኝ እኔ። አስመሳይ ባል እንግዲህ ቅናበት በይሁዳ ምረቀን ቅናታም የገበሬ ልጅ ሁሉ ቅናበት። ኦሪጂናል ነው። እኛ የምንለብሰው ሂድበት የምንለብሰው ኦሪጂናል ነው። ሂድበት። እኛ አዶናይ የሚባለው በዚህ ደረጃ አንቺ አዶናይ የሚባለው እጥብ አደረጋችሁት። ያኔ አንተ ስትናገር ምቀኛ ሲሉክ የነበራችሁ የት ናችሁ አሁን? ምን እንዳላችሁ ታውቃለህ? ሆቴል እያሳየ አናታቸው ላይ በቃ ጨፈረባቸው። በቃ ተላባቸው። እዮዳብ ደግሞ ያ ሰገጤ እንትና የሚባል ማን ያዘዋል የሚባል ዋው አሜዚንግ ይለዋል። አታለልኩኝ ዲያስፖራን ዋሽቼው ሙድ ይዤበት ጋጥቁት ሲለው ያ ሞቲቬሽን የሚናገረው ውሸታም ሌባ ጋዜጠኛ ይሁን ምን ይሁን አናውቅም። እንዴት ህዝብን ታጭበረብራለህ? እንዴት ማለት ሲገባው ዋው በጣም ደስ ይላል። ፖዚቲቭ እሱም እኮ በኢትዮጵያ ሙድ እያዘ የሚኖር ሰው እኮ ነው። አሁንም ተኝተሃል እንዴ? ዲያስፖራውን ፍለጣው እንጂ ብሮ እያለው ማለት ነው። አቴን ኮፍያ ልቀይር፣ ማች ማድረግ አለበት። እንሄድበታለን። አዶናይ እግዚአብሔር ሲጀመር አዶናይ ቆንጆ ባይሆን ሲክስ ፓክ ነው ምናምን ባይኖረው ማንም ሳይሰጠውም የደሃ ልጅ ቢሆን ጉስቁል ብሎ ቢመጣ አትሰጡትም። ግን አዶናይ ተይው፣ ምን አጠፋሱ? አይ እሱ ምንም አላጠፋም። አዶናይዝ ምን አጠፋ? ይሄ ሀስለር እንዲህ እኮ ምን አጠፋ? አራዳ ነው እልም ያለ የእኔ እናት ገና ከብረት ከሽቦ አልጋ አልተላቀቀችም። ይሄ የምታዩት የእናቴ ሪዞርት ነው፣ ይሄ የምታዩት ምናምን ብሎ እዚህ ዲያስፖራ ላይ ለበለበው። ባደወይ አዶናይዝ አሁን ስለተናገርኩት እኔን ተናገራለ በአሽሙር እኔ እንደ ጥላቻ አላየሁትም። ቦርጭን አጥፋ ነው ያለኝ። ምክር ነበር። ምንም ችግር የለም። አራዳ ነው አዶናይዝ አይደል? በቃ አጠባቸው በላቸው። አጠባቸው አይደል? አለባቸው። እኔ ምን እኔ እኮ አሮን ኬር ነው ሞር እኮ እኔ እኮ አሁን እኮ ይኸውልሽ ቴዲ ሐዋሳ እኔን ነካ፣ ሰደባ፣ ሚስቴን ሰደበ። ተደራጅተው እኔን ለማሳሰብ ሞከሩ አይደል እንዴ? ዳስ ሌላ ነገር እንጂ አዶናይዝማ እኮ ትክክለኛ አብይ አህመድ ማለት እኮ ነው። አረ አብይ አህመድ ብለህ አሳነስከው እኮ። አሳነስከው ስም እንዴ አብይ እንዴት እንዳላይተዋል፣ እንዴት እንዳቀራራባቸው። ሲጀመር ይወዳል የደሃ ልጅ ሆኖ ጉስቁል ያለ ወንድ ቢሆን ማርያምን ማንም አይሰጠውም። አሁን ካያቸው እነዚህ ቲክቶክ ላይ ያሉ የተለያዩ ሃይማኖት እንዲህ ንጽጽር የሚሰሩት ሁሉም ቆንጆ ናቸው። ካያቸው እንዳለ ሆኖ የሚያደርጋቸው ሴት እንዳለ ማለት ነው።
እኔ እኮ ስላገባው እኮ ነው እንጂ እኮ 2 ሚሊዮን ገባ ነበር እኮ ስላገባው ሚስቴን ስለምወድ ስለሚስቴ ስለማወራ ነው እንጂ እኮ ምን ሴቶች እኮ በጣም እኔ የኢትዮጵያ ሴቶች ግን በጣም እንዳልኩ ታውቃለህ እንዳለ አዶናይ እየተፖሰተበት ቦታ እየሄድኩ እዮዳብ ሲነግራችሁ ምቀኛ ያላችሁ ሰዎች ደህና ናችሁ? እንዴት ናችሁ? ደህና ይጠይቀኛል። ባደወይ አዶናይ እኔን ይቅርታ ይጠይቀኛል። ለምን አንተና ለምን ህዝቡ ይቅርታ ይጠይቃል? ህዝቡ እንዳይጠይቅ አዶናይ ህዝቡን እንዳትጠይቅ ያደረገ እኔ ስፖርት አድርጋለሁ። እሱ አላጠፋም። ህዝቡ አንተን ስትነግረን አንሰማ ኖ ህዝቡ ማን የመቸኝ እኔ ህዝቡ ማን የመቸኝ ህዝብ ደንቆሮ ህዝብ እኮ ነው ያመሻል መች ይሰማል ህዝብ እኮ እኔ እኮ ባለው ይኸውልሽ ስለኔ እኮ ሲዋሽ አሁን አሳየውሽ አይደል አሂዊ እንደዚህ ስቱዲዮ ያለ ሰው አለ ለምን ነው ገብተህ የምትወጣው? እኔ ካሁን በኋላ እንትን ኧረ ትርንጎን ቦለኩብን አንደኛ ጊፍተራችንን ትርንጎ ማን ትርንጎ የሚል ስም ነው ፍታት ፍቻ አንቺ ነኝ እንዴት እንደሚፈታ አላውቅም ፍቻችሁ አብኝ እኔ እኮ ስልጣኔ እኮ ተነስቶ ነው የሚጠብቀኝ እኮ እንዴ የለሽማ እኔ ዝም ብለሽ ሲመችሽ ስፈል እየመጣሽ እኔ እንዴ ወይ ስሚ ወይ እስከ መጨረሻው ሙቺ ወይም ደግሞ ውጪ እንዴ ወይ ፍቻቸው እንዳሉ እኔ እኮ ጠላት የለኝም ይደረግላቸው እንዳለ አምብሎ ካድርጉ እኔ ምን ጠላት የለኝም ጠላት እኮ የለኝም እኔ በቃ አሁን እኔ ይኸውልሽ እኔ አሁን ቴዲ አዋሳ ብቻ ነው የሚረገጠው ቴዲ አዋሳም ዛሬ ስለሰደበኝ ነው ይኸውልሽ እኔ ምን ብያለሁ ካሁን በኋላ አያገባኝም ማህበረሰብን ብትግጡ እንትን ብትሉ አያገባኝም መጨረሻው ሀቢባ ነበር ሀቢባን ጨርሻለሁ ሀቢባን ጨረሰ ሀቢባን እኮ ከዚህ በላይ ምን ላድርጋት አይ በቃ እኮ አንተ እኮ አሁን ሰው አያትም እኮ 1000 ሰው ብቻ እንዲያታርኳት እኮ የዛሬው ትምህርትህ እኮ እኛ እኮ በጣም መሳጭና እንትን ነበረ እኮ ግን ትምህርት አይወድም ሰው እንደምታውቀው ግን እኔማ ታፍኜ ነበር ስለ አዶናይ ምክንያቱም እንደውም የባለፈውን ቪዲዮውን እፈልገዋለሁ እኔ ትሰጠኛለሽ ምቀኛ ብለው ብዙ ሰዎች ምቀኛ ብለው ይሰድቡናል እዚህ ታውቃለህ ሲበሉ ሲጋጥራሱ ከባ እና ታፕታፕና ኮፒሊንግ አድርጉ አየሽ ቤታየው መጣ በሰላማዊ መንገድ ከሷ ጋር ምንም ችግር የለብኝም ችግር ያለብኝ ማን ነው ዛሬ ቴዲ አዋሳ ሰደቦኛል የሰደበኝን ደግሞ እረግጠዋለሁ ሙዚቃ ሰራበታለሁ አሁን ሙዚቃ ሰራበታለሁ አንቺ ታፕታፕና ኮፒሊንግ አስደረግሽ አንቺ ነበርሽ ነበራችሁ ስከሰስ መጠየቅ አልነበረበት እንደዛ ውሸት እንደሆነ ሲያውቅ ቤቱ አስገብቶ 7000 ሰው እያየ እንደዛ ሲያደርግ የዛን ጊዜ ከጎኔ ከነበራችሁ አንደኛው አንቺ ነሽ 5-6 ሰው ነበር ከጎኔ ነበረው አይደል እንዴ እኔ ብቻ ብርጌድ አይደለው እንዴ አንተ ደግሞ አይ ታዲያ ግን ላይክ እነማን ነበሩ ካጠገባችን ነበር እዛ እኔ አውቃቸዋለሁ በህቡ የሚከተሉንና በእንትን የክፉ እንደውም የእነሱን ስም ዝርዝር አምጭልኝ ሙዚቃ ሰራላችኋለሁ ከምር በድግ ጊዜ እኔ በህይወቴ በዛን ጊዜ ከጎኔ የነበሩ እንደዛ በእኔ ላይ ዋሽተው ዮናስ ሴጋ ቴዲ አዋሳ እንቁርቲ ፍራኦል መንሱር ምናምን መንሱር ራሱ ይቅርታ እኔ ዲጋ ሲመጣ ይቅርታ ካላለኝ ከሰዋለሁ ስም በማለት ቪዲዮ አለ አይመጣም ደግሞ እንደዚህ እንዳለ ይቅርታ መጠየቅ አለበት መንሱር ያው የሚሰጠኝም ልጅ አለ ቴዲ የኦሮሞ አጋራችን አሉ የደቡብ አጋራችን የጋሞ ጎፋ ከኛ ጋር ነበር ቲቲ ከኛ ጋር ነበረች የከፋቻችን እነ አቤል የሚባሉ ልጆች አሉ እነ ማት ናቸው እዚህ ጋር ማንጠቅሳቸው ለትግል የበተናቸው ሰዎችም አሉ ያው በተለያየ ትግል አቅጣጫ አይደሉ ቆይ እንደው እንትን ዮርዲ ያለች እሙ ካናዳ ሳውዲ አረቢያ አለች በጣም ብዙ ልጆች አሉ ቴዲ ያለ ማሃት ናቸው ማሃት አላህ ይቅጠራቸው እና የክብር ዋንጫ አንተ ዘኪ አንበሳ ስጠኝ አንበሳ ትጄሬ ሁሉ ተወዳ ትጄሬ ሁሉ ያደገች ትጄሬ አባቷ ትግሬ ትጄሬ እናቷ አማራ ትጄሬ እንደ ጉማሬ ትጄሬ ባቷ ምጣራ ትጄሬ እናት ትባ ትጄሬ እናት ትባ ትጄሬ የተማረችው ትጄሬ ስብር ብቻ ትጄሬ እና ገዳሪ ትጄሬ ብቻ አስጠጣሪ ትጄሬ የሚከፍላቸው ትጄሬ ወርቁና ዳኜ ትጄሬ ትጄሬ ተበላሽ ፋሲካሽ ደረሰ ወርቁ ልመዳለው ጠርሶ ነው የሚበላሽ ፍየሌ ተበላሽ ፋሲካሽ ደረሰ ነግራችኋለሁ ከኔ ጋር መጣላት ሲንገል ይለቀቅብሃል ታፕታፕና ኮፒሊንክ አድርጉ ታቸውኝ ኮፒሊንክ አድርጉ ብሪጅስቶን አንበሳ አውርጂና ለአንቺ ሙዚቃ ይሰራልሻል አንቺ ደግሞ
ሞዴሬተር እንዳትወስጂ ብሪጅስቶን አንበሳው ልጅ እስኪ ነይ። የማዳም ቅመሞች ናቸው። ለኔ አንበሳ አይገባኝም ብሪጅስቶን። ዜና ተቀርበች ይለኛል የጆ የሚባል የተመታ ውጭ ጌም ልጫወት ታፕታፕ እያደረጉ አይደለም ሙዚቃ እየሰራው ነው የምጫወተው